አክስቴ በቃ ስለ ሄርሜላ ምነግርሽ አዲስ ዜና እሷ ነገር አታንሳብኝ። ኧረ እባክህ እሷ ነገር ተው። እኔ ከውስጤ ጠፋች እኮ። አይደለም አክስቴ እንደዛ አይደለም። ዛሬ የሚገርም ዜና ነው ያለኝ። ሌላ ነገር አዲስ ነገር ካለህ ንገረኝ። ጥሩ ዜና ካለ ይኸው አዲስ ነገር ልንገርሽ። እኔና ሄርሜላ አወራን፣ ከዛ በኋላ ተገናኘን። ኧረ እባክህ ከዛ አወራን እንዳልሽ ትንገርሽ አክስቴ ፍቅርሽ እያሳየኝ ነው እማላውቀውን ደስታ ደሞ የሚያሰማኛል የስንቱን አሉባልታ እኔ ላንቺ ብለፋ ምን አለ አንድ ጊዜ እንጂ ሁለት ሕይወት የለ አንድ ጊዜ እንጂ ሁለት ሞት። ሰላም ውድና የተከበራችሁ የተወደዳችሁ የኔ ምርጥ ፋሚሊዎች እንዴት ናችሁ? የሄርሜላ ቤተሰቦች ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ እና ስራ እንዴት ነው? ጾም እንዴት ይዟችኋል? የሁለቱም ጾም ነውና አሁን ላይ አሪፍ ነገር እየሰራችሁ እየጾማችሁ እንደሆነ ተስፋ አደርጋለሁ። በተረፈ እግዚአብሔር ይመስገን በጣም ደህና ነኝ። ሌላው ምንድነው ዛሬ የመጣሁት በአዲስ ነገር ነው። ያው ባለፈውም ደስተኛ ሆኛለሁ ታውቃላችሁ። እሱ ምንም የተደበቀ ነገር የለውም። ደስታ እያለ ይጨምራል። እኛ ጋር ምንም ሊፈጠር የሚችልበት ኬዝ አይኖርም ብዬ አስባለሁ። ምክንያቱም የደስታ መንገዶች ከተከፈቱ የሀዘንን መንገድ ዘግተን ወደ ደስታ ነው የምንሄደው። ሊያቆሙን ወይም ሊገቱን የሚችሉ ምክንያቶች ሲመጡ እነዛን እያለፍን እያሸነፍን እንሄዳለን። እሱም በእናንተ ጥረት እናንተ ማግዛችሁኛል። ከልብ አድርጌ አመሰግናለሁ። ሼር በማድረግ ላይክ በማድረግ የተለያዩ ነገሮች በማድረግ እናንተን ተባብራችሁኛል። እሱ ከልብ አመሰግናለሁ። ዛሬ ደግሞ ወደ እናንተ የመጣሁበት በቃ የሚገርመው ጉዳይ ምን መሰላችሁ? በቃ እሱ ነገር እኔ እንጃ አጓጉቶኛል እስከነግራችሁ ሁላ ማለት ነው። በጣም ነው የጓጓሁት። ለምን ካላችሁኝ ሲጠበቅ ሲጓጓ የነበረው ቤተሰብ በሙሉ ያዘነበት ጉዳይና ሁሉም ሰው የተከፋበት ጉዳይ ተሰበረ፣ ወይም ደግሞ እንዲህ ጠንከር አልሰበርም ብሎ የቆየን ጉዳይ ሰብረን አስተካክለናል። ወደ እናንተ ስንመጣ ደግሞ በአዲስ ነገር ነው የመጣ ነው። ይህ የአዲስ ነገር ደግሞ ወደ እናንተ ስናመጣው በቃ ከመናገሪ በፊት እኔ ራሴ እንዴት እንደጓጓሁኝ ብታውቁ ማለት ነው። ለእናንተ እስከነግራችሁ ጓጉቻለሁ። እንደውም ዘገየው መሰለኝ፣ ቶሎ መናገር ነበረብኝ። ከአንዳንድ ምክንያቶች አንጻር ቪዲዮ ሳልሰራ ቆይቻለሁ። ነገሮቹን ችላ ከማለት አንጻር ሳይሆን ቶሎ ብዬ ካለ ማስተካከል አንጻር ነው። ቶሎ ለማስተካከል እየሞከርኩበት ባለፈ ጥረት ነው ወደኋላ የቀረሁት። ዛሬ ደግሞ ምን ጠብቃት፣ ምን ናከብራት፣ ምን ወዳት እኔ እንጃ በጣም እንደናቴ የማያት ባለፈው ያያችኋት አክስቴን አዲስ ዜና ልነግራት ብቅ ድቅን ብያለሁ። አሁን ላይ እሷም እዚሁ ነች፣ ትመጣለች። አዲስ ነገር ልነግራት ነው። በጣም ደስ የሚል ዜና ነው ወደ እሷ ማደርሰው። እንደባለፈው የሀዘን የለቅሶ ብያቸዋለሁ። ሁሉም ነገር ቀርተዋል። የኔና የሄርሜላ ጉዳይ ተፈጽሟል ነው የምላችሁ። ተፈጽሟል። አሁን ቪዲዮ ላይ የምታዩት ግርግር ውሸት ነው። አሁን ትክክለኛው ነገር ነው እየነገርኳችሁ ያለሁት። ባለፈው የሚራሩጥ ሩጫ ውሸት ነው። ወደ እኔ ልትመጣ ነው። ትንሽዬ ያው እንደ ማንኛውም ሰው አንድ ቀን አይደለም፣ 2 ቀን አይደለም፣ 3-4 ቀን የለመዳችሁ ሰው ስትለዩት በጣም ይከፋል እና አሁን ያለችበት ሁኔታ ትንሽዬ ከፍተዋታል። እሱ ግን መከፋቷ ምንም የሚስተካከል ጉዳይ ነው። በጊዜ ሂደት የሚስተካከል ነገር ነው። ዛሬ ደግሞ ከኔ ጋር ስምምነት እንደፈጠረችና ወደ እኔ አዲስ ነገር ወደ እኔ እንደምትመጣ እርግጠኛ ስለሆንኩኝ እሷም እርግጠኛ ሆና ንገራቸው ደስ ብሎኛል ስላለችኝ እና ደግሞ እንዲህ በቪዲዮ መሃልም ደግሞ ንገራቸው በጣም ደስተኛ ነኝ፣ ደስ ብሎኛል እና አሁን እንኳን ቪዲዮ እየቀረጽ ቀጥታ አገናኘኝ ወይም እንገናኝና እናወራለን ብላኛለች። ከአክስቴ ጋር ቀጥታ ኢሞ ላይ ያገናኛችኋለሁ። በቃ ጓጉቻለሁ ነው የምላችሁ። የተወሰነ ነገር አሁን እንደ ሰው እንደ ማንኛውም ሰው አንድ ቀን የዋላችሁ ሰው እንኳን ረጅም ጊዜ የተግባባችሁ ይቅርና አንድ ቀን የዋላችሁ ሰው ይናፍቃችኋልና በዛ ሁኔታ ውስጥ ወደ እኔ ልትመጣ ስለሆነ አንዳንድ ሁኔታዎች አንዳንድ ቻሌንጆች እያለፈች ነው። እሱ ሳልረዳ የቀረሁበት መንገድ የለም። ግን ደግሞ ያ ሁሉ ታልፎ ዛሬ አዲስ ነገር መጥቷል። ምንድነው አዲስ ነገር ካላችሁኝ በቃ ልሳቅ በቃ እኔ እንጃ ደስ ብሎኛል ነው የምላችሁ። በቃ እንዴት ነው አክስቴ በቃ ይቅር፣ ከዚህ በኋላ እንደው ሴት አልጠፋም አቁም በቃ እንዳውም ብዙ ሰው እኮ ይፈልጋል እያለችኝ ነበርና ሰሞኑ እንዳያችሁትም ያው ሰው ቢሞላም ብዙ ሰው ቢኖርም የሰው ጋጋታና የሰው ግርግር የሰውን ልብ ማሸነፍ የሚችልበት መንገድ አይኖርም። እሱ ጠንቅቀን የምናውቀው ጉዳይ ስለሆነ ማለት ነው። ምክንያቱም አይናችሁ ውስጥና ልባችሁ ውስጥ የሚገባው አንድ ሰው ነው። እሺ ሰው እንደዛማ ባይሆን ኖሮ መንገድ ሁሉ እኮ ሰው ሙሉ ነው አይደለ? እኔ ልቤን ያሸነፈው ይበቃ እንዲህ በቃ አሪፍ
የከበደብኝን ሰው ነው የመረጥኩት። ለዛ ነው በነገራችን ላይ በጣም ፋይት ያደረኩት። ቀልድ ፋይት እንዳይመስላችሁ ያደረኩት። ብዙ ነገሮች መጡ፣ ብዙ ጣውረድ መጣ፣ ብዙ ጭቅጭቅ መጣ፣ ከብዙ ሰው መጣላት መጣ። እውነተኛ ነገሬን ላስለቅቅ ስል ደግሞ አንዱ እንዲሆነች፣ አንዱ ልጅ አላት፣ አንዱ የኔ ሚስት ነች፣ አንዱ ከኔ ጋር በቃ ብዙ ጦርነት፣ ብዙ ትችት ውስጥ ያለፍኩት። ያ ሁሉም ዋጋ የከፈልኩት ለምንድን ነው? ትክክለኛ ነገር ነው፣ ለእኔ አስፈላጊ ነገር ነው፣ ለእኔ ስለምታስፈልገኝ ትክክለኛም ነገር ስለሆነ ነው። እና በጣም ፋይት ያደረኩት። ዛሬ ደግሞ ከአክስቴ ጋር አገናኞቼ ቤተሰቦቼን ደስተኛ ለማድረግ በጣም ነው የምጠረው። እንግዲህ ይኸውላችሁ እኔ ራሴ አዲስ ነገር ለመፍጠር አዲስ ነገር ለማድረግ በቃ አሁን የሚፈጠረው ነገር ለማየት ጓጉቻለሁ፣ እንዴት እንደሚያወሩ ሁላ ማለት ነው። እና በቃ እኔ እንጃ እንዳሁኑ ደስተኛ ሆኜ አላቅም። ይሄ ደስታ ይቀጥልልኝ። እንዲቀጥል የምትፈልጉ ሰዎች በላይ ከቤተኛውም ነገር አበረታቱኝ። ምክንያቱም አንድ ሰው ደስታው ሊቀጥል የሚችለው ከጎኑ ያለው ሰው ሲደሰት፣ ያለው ነገር አብሮ ሲሆን፣ ያብረው ነገር አለው አብሮ ሲቀናጁ፣ ሲያያዙ። ምን ለማለት ነው? ሌላኛው የእናንተ ከጎኔ መቆማችሁ፣ ከጎኔ ስላገዛችሁ ከልብ አመሰግናለሁ ቤተሰቦች። አላሳፈራችሁኝም። ሼር አድርጋችሁ ቪዲዮ እንዲታይ አድርጋችኋል። አብርሃም ጋር እንዲደርስ አድርጋችኋል። በጣም በብዙ ማለት ነው። እና በነገራችን ላይ የሩታዬን ታሪክ የሚረሳ ጉዳይ አይደለም። ጀግና ሴት ናት ብያችኋለሁ። ይህ ሁሉ እያለ ግን ደግሞ አሁን ወደዛኛው ሳንገባ በፊት በቃ እኔ እንጃ እንደዚህ ደስተኛ ሆኜ አላቅም። እሱም ወደ ቤቱ፣ ሩታ ደግሞ ታውቃላችሁ መንገዱን እኔና እሷ ባወራነው መንገድ ነው ያስተካከለችው። እሷም ወደ ራሷ፣ እኔም ወደ ራሴ አድርገናል። ይሄ ደግሞ እውቅና እንሰጠዋለን ዛሬ ማለት ነው። ዛሬ በትልቅ ሰው ፊት በምናከብረው በምንወደው በአክስት ፊት ነው እና እውቅና የምንሰጠው። በቃ ጉድ እኮ ነው እናንተ። እኔ እንጃ እንዲህ ሳቆሳቅሎን በቃ ሳቂን የሚጠላ ሰው ካለ እንጂ እኔ ዛሬ ማውራት ራሱ በነገራችን ላይ ማውራት አቃተኝ እኮና በጣም ነው እንትን እያልኩ ያለሁት፣ እየተደሰትኩና እየተገረምኩ ያለሁት። ደስታ እንደዚህ እንደሚያደርግ ባቅ ኖሮ መጀመሪያ በዚህ ልክ እንደምደሰተ ብዙ ነገር ነበረ አበለሻሽቼ የሆን ነገር ከሆን ነገር አድርጌ ለማፍጠን መሞክረው ማለት ነው። እና ምላችሁ ፈልጌ ነው በቃ ማስበው ነገሮች ስቴፕ ባይ ስቴፕ ሲሆን እየተሳኩ መጡ። ዛሬ ደግሞ ተስማምታ ነገሮች ጨርሳ ወደ ልመጣ እንዲህ ቁርጥ ባለ ነገር ስትነግረኝ በቃ እንዴት ደስ እንዳለኝ። እናንተ ተመለስ ወደው አብርሽዬ ደግሞ አንድ በዚህ መሃል ምክር ልለግስ፣ ተመለስ ወደ ቤት። በቃ በገባህበት ግባ ብያለሁ። ባለፈውም ባለህበት ቀር ጫጫታ አያስፈልግም። እኔ አሁን ተላላኪዎች በዚህ መሃል ደግሞ ምንድነው ተላላኪዎች እንድታቆሙ ፈልጋለሁ። ስፔሻሊ ተላላኪዎች ምላችሁ አንተ ዳኒ ስርዓት የያዝና ቁጭ በል። ምክንያቱም ያወራነውም የዛኔ እሱ ወደ ቤት ለመመለስ እሷን ወደ እኔ ለማምጣት እንጂ አንተ ለራስ የምታመቻችበት መንገድ እንደማይሆን ተነጋግረናል። ያ ደግሞ ወደ አንተ ማስጠንቀቂያ ከመምጣቴ በፊት እንድታቆም ፈልጋለሁ። እሷ ደግሞ ይኸው ሁሉም ነገር ጨርሻለሁ፣ በመሃል የሆነ ትግል ውስጥ የምታስገባኝ ነገር ማቆም አለብህ። ይህ ነገር ካላቆም ወደ አንተ እርምጃውን እንደማሰፋው በዚህ መሃል ማስጠንቀቂያ ልሰጥህ እፈልጋለሁ። እና ምንድነው በጣም ጥንቃቄ ያስፈልጋል፣ መስተካከል አለበት። እና ደግሞ ዛሬ በጣም ደስ ብሎኛ እንደነገርኳችሁ አክስቴም አለች። ያው ነገራችኋለሁ፣ ሚስጥር ነው፣ ደስ የሚል ዜናም ነው። በዚህ መሃል ደግሞ ዳኒም ስነስርዓት ያስብያችኋለሁ። አብርሃም በገባህበት ግባ፣ ሩታ ባለሽበት ቀጥይ። አሁን ከአንቺ ጋር የመጣው ደስታንም እንድታርቂው እንፈልጋለን። አንቺ ምንና አንቺ የተባባል ነው በዚህ ኬዝ አይደለም። በጣም ጥንቃቄ እንድታደርግ ይፈልጋሉ። እሷ ደግሞ ትመጣለች፣ ይቀወጣል። እሺ በቃ ፋኖ የምንለው አሁን በጣም ነው የምንወዳችሁ የምናከብራችሁ። እና ደግሞ ይህን ቪዲዮ እንድታበረታቱኝ እንፈልጋለሁ። ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉት። ቤታችን ስናይ በቃ ደስ የሚል ነገርም ዛኔ ወደ እናንተ ስላመጣሁ ደስ ብሎኛልና የአክስቴን ሪያክሽን ለማየት በጣም እንደጓጓችሁ አውቄያለሁና አሁን ታዩታላችሁ ደስተኛ እንደምትሆን። ባለፈው ያ ሁሉ ነበረታል፣ አሁን ያ ሁሉ ነገር ጨርሰናል። በጣም ደስ ብሎኛል ቤተሰቦቼ። አሁን ደግሞ አክስቴ ልትመጣ ነው። ደስ የሚል ነገር አለ ብያችኋለሁ። በጣም ደስ ብሎኛል። አክስቴ እየመጣች ነው። እስቲ ራሴንም ትንሽ ደስተኛ ስለሆንኩኝ እስቲ እንዴት እንደምነግራትም ላስብ። እሷ እየመጣች ነው። እስቲ እንስተካከል። እንዲያው እንዲህ ቁጭ ብለን እንጠብቃታለን። ስትመጣ ብድግ ብለን እናቅፋታለን ማለት ነው። እሺ አክስቴ እየመጣች ነው። እስቲ አብረን እንቀበላት። ሰላም ለዚህ ቤት፣ ሰላም ለሚመጣው አክስቴ እንዴት ነሽ? ሰላም ነው። ደህና ነሽ አክስቴ? እንዴት ነሽ? ነይ ቁጭ እስቲ
እንዴት ነው ዛሬ ፏ ብለሃል? ደህና ነህ አክስቴ? ዝም ብሎ ነው የሚያሳስቀኝ ዛሬ። ምንድነው ዛሬ የሚያሳስቀኝ? በቃ ምን አዲስ ነገር ተገኝቷል? እባክህ ውይ አክስቴ እንዴት ብዬ ልንገርሽ? ቀደም ፊት ተመልሷል። ዛሬ እግዚአብሔር ይመስገን። በምንድነው የተመለሰልኝ እንደዚህ? አክስቴ በቃ ስለ ሄርሜላ ምነግርሽ አዲስ ዜና እሷ ነገር አታንሳብኝ። ኧረ እባክህ የእሷ ነገር ተው። እኔ ከውስጤ ጠፋች እኮ። አይደለም አክስቴ እንደዛ አይደለም። ዛሬ የሚገርም ዜና ነው ያለኝ። ሌላ ነገር አዲስ ነገር ካለህ ንገረኝ። ጥሩ ዜና ካለ ይኸው አዲስ ነገር ልንገርሽ። እኔና ሄርሜላ አወራን፣ ከዛ በኋላ ተገናኘን። ኧረ እባክህ ከዛ አወራን እንዳልሽ ትንገርሽ አክስቴ። ለአክስትህ ንገራት፣ ችግር የለም እና ምንድን ነው እኔ እናንተ እንደ መጀመሪያው መሆን እንችላለን። ኧረ እባክህ እንጋባለን በላት፣ እርግጠኛ ሆነ ንገራት አለች። የእውነቱ ከእሷ አፍ እንደዚህ ወጥቶ ከእሷ አንደበት ስሙ ልጄ ደስ ብሎታል። ተመስገን ተመስገን። እንኳን እንደተሰበርክ አልቀረህብኝ ልጄ። እንደዛ እንደተሰበርክ ልብ ተሰብሯል ብዬ ውስጥ ያዝኖ ነበር። ተመስገን ተመስገን። ቡና መጠጫ ሆኜ ነበር። አሁን ተመስገን። ደስታ አክስቴ ደስ የሚል ዜና ማንም አያገኘውም። ይሄ ደስታ ማንም አያገኘውም። ይኸውልሽ አሁን ማንም እንደፈነጨብን አይቀርም። ፊትህ ተመለሰ ልጄ። ማንም አይፈነጭብንም። ከዚህ በኋላ እንደፈለግን እንሆናለን፣ እንደፈለግን ወጥተን እንገባለን። ተመስገን ተመስገን። አንገቴ ደፍቼ ነበር፣ አንገቴን አስደፍታኝ ነበር። እግዚአብሔር ይባርካት። እሷም አሁንም ወደ ማስተዋል ይመልሳት። አሁን ደስ ብሎኛል። አክስቴ አሁን በቅርቡ ሰርግ እንሰርጋለን፣ እሱ ይበል እንቀውጠዋለን። ይኸው አክስቴ በቃ እንዲህ ነው ዘና ምንለው። እሷም አሁን ወደ ልቧ ይመልሳት። ኧረ በስመ አብ ተመስገን። ውስጥ ያረፈ አሁን አስቴት አደርጋለሁ። በቃ አሁን ተመስገን። ውይ አክስቴ አሁን ይኸውልሽ ዘመዶችሽን ጠርተሽ ተመስገን። አሁን ለአብዬ ትነግሪያታለሽ። ታውቂያለሽ ከአንቺ ነው በደንብ የምቀራረበው። ሁሉም ነገር ሰብስበሽ እንደፈለግን ነው አሁን ቤተሰብሰብሰው የምንቀውጠው። ደስ የሚል ነገር ነው የምናሳልፈው ከዚህ በኋላ። ተመስገን ተመስገን። ኧረ እግዚአብሔር ይመስገን። ይሄንን ቀልቤ ሰጣት ጌታ፣ ልቧን የመለሰው ስሙ ይባረክ። ተመስገን ልጄ። ይሄ ፈገግታህን ማን ይሰጠኛል? አክስቴ ማን ይሰጠኛል? እውነት እኮ ነው። በነገራችን ላይ እውነት አዘኜ የነበረ ለዚህ ያበቃት ጌታ እግዚአብሔር ይመስገን። አክስቴ ፈገግታዬ እኮ ማስተካከል አቃተኝ። ቁም ነገር እንደሆነ የእውነት ግን እንደዚህ ያሳምና ነግርሃለች ወይስ ተገናኝታችኋል? ተገናኝተን ያለው ነገር ጨርሰናል። አውርታኝ እሺ ብላኛለች። በቃ ይኸው አሁን አክስቴንም ንገራት። እኔ ባለፈው አስደብሬያታለሁ እንደዚህ ንገራት። ደውላ ራሱ አላነሳም ብያለሁ። ሰሞኑ እኮ አይቼው ስልኳን እንዳላየን የሆንኩባት። ይቅርታ ጠይቃታለሁ ስልኳን ዝም ስላልኩት። አሁን ትገናኛላችሁ፣ ታወራላችሁ፣ እንደፈለግን ነው ምን ሆኖ በቃ አሁን በቅርቡ ምንድን ነው ወዳጅም እያየህ ጠላትም እያየን ዘና ፈታ ነው ምንለው። ኧረ ዝም በል እንዴ! ለዚህማ እንዳው ምን የምስጋና ፕሮግራም ያዘጋጃለሁ አንድ ቀን። አንዱ ሸምቆልቼ ቢሆን እንዳው እግዚአብሔር እናመሰግናለን። አራለም አክስቴ በግም ቢሆን እናርዳለን። ደስ ይላል። ያንን እስከሚደርስ ፈንታ ቆርጠን ቡና አፍልተን የእግዚአብሔር ስሙን እናነሳለን። እውነቴን ነው የምልህ። ልክ ነሽ። አሁን እኔ እንደወደድኳት በጣም ከውስጤ ከአንድ ጊዜ ነበር የወጣችው። ልክ ነው። በጣም ወደጃት ነበረ። ጥሩ ልጅ ናት፣ ስነ ምግባር አላት ብዬ ነበረ። በዚህ ያልጠበቅኳትም ነበር። ያሳሳታት ሰይጣን ራሱ ስራው ይፍረስ። እዛ ፈርሷል። አሁን ደስ ብሎናል። እኛ ሲጀምር አሁን ደስተኛ ሆነናል። ምንም ያስከፈን ጉዳይ የለም። ምንም አሁን ይኸውልሽ አክስቴ ውጪና ለዘመዶችሽ ደውላለሁ። ዛሬ ዘና በይ፣ ፏ በይ። ሀሳብ አይገባሽም። ዘና እንደልችልኝ አክስቴ። አሁን ይኸውልሽ አንቺን ማሳረፍ ያለው ደስታሽን ስላየው ደስ ብሎኛል። የኔ ደስታሽ ስለሆነ ደግሞ ልብ ሲሰበር እኮ ጥሩ አይደለም። ወንድ ልጅ ልቡ ሲሰበር ምን ያህል እንደሚያሳዝን የወደዱት ሰው ሲከዳ ከባድ እኮ ነው። በቁሜና ሲከዳ ይከብዳል። ሞቶ ካጡት አንድ ነገር ነው። የወደዱት በቁሜና ሲያጡት ይከብዳል። እኔም እንደዛ እንደ ልጄ ነበር የወደድኳት። አሁን እንደዛ ወደ ውስጤ እንደማስገባት እግዚአብሔር ይፍቀድልኝ። እኔም ውስጤን ተከፈተ። በቃ አሁን አላዝንባትም። በቃ እግዚአብሔር ይመስገን። አሁን ለዘመዶች ሄደሽ ደውላለሁ። ቤተሰቦች አሉኝ እዚህ ልናገራቸው። ለሁሉም ነገሪያቸው አክስቴ። አሁን ቤተሰቦቼን ላሰናብት። ዩቲዩብ ላይ ያሉ ሰዎች እኛ የሚመለከቱ የእኛን ደስታ የሚወዱ ሰዎች አሉ። ቤተሰቦቻችን አክስቴ እንደምታዩት በጣም ደስተኛ ሆናለች። ይሄው እንደምታዩት በጣም ደስ ብሏታል። ይሄው በቃ እኔ ራሴ እኮ ማውራት አቃተኝ ማለት ነው። በጣም ከልብ አመሰግናለሁ ቤተሰቦቻችን። ፍልቅልቅ ማለት ማን ይሰጠኛል? እኔ ክብር ይብሳ። እኛም እንወዳችኋለን ቤተሰቦቻችን። እናመሰግናለን። ቀጣይ ደግሞ እንገናኛለን። በጣም እንወዳችኋለን። ቻው።